ዛሬ ሰኞ መጋቢት 14 ቀን 2018 ዓ.ም ዓለማችን ከሁለተኛው የዓለም ጦርነት በኋላ አይታ ወደማታውቀው አደገኛ የታሪክ ምዕራፍ ተሸጋግራለች። በአሁኑ ወቅት እንደ ፎሬን አፌርስ እና ዘ ጋርዲያን ባሉ ታዋቂ ዓለም አቀፍ የፖለቲካ ተንታኞች ዘንድ በስፋት እየተነገረ ያለው አሳሳቢ ሀሳብ የዲፕሎማሲው ዘመን አክትሟል የሚል ነው። ይህ የአዲስ ዓለም ስርዓት ሪል ፖለቲክ ወይም ማይት ሜክስ ራይት ጉልበት የቀናው እውነት ነው በሚል መርህ ላይ የተመሰረተ ሆኗል። የተባበሩት መንግስታት ድርጅት ዩኤን ግጭቶች በውይይት የመፍታት አቅሙ ሙሉ በሙሉ መዳከሙን ተከትሎ ሀያላን ሀገራት የራሳቸውን ብሔራዊ ጥቅም ለማስጠበቅ ሲሉ ዓለም አቀፍ ሕግጋትን ወደ ጎን በመተው በጉልበት ፍላጎታቸውን እያስገደዱ ይገኛል። ዛሬ በዝርዝር የምናያቸው የፕሬዝዳንት ትራምፕ የ48 ሰዓታት ዛቻና የመካከለኛው ምስራቅ ቀጥተኛ ጦርነት የዚሁ የጉልበት ፖለቲካ ግልጽ ማሳያዎች ናቸው። በመላው ዓለም የሚገኙ የኢኮኖሚና የፖለቲካ ተንታኞች ትኩረታቸውን ወደ ዋይት ሃውስ አድርገዋል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ዕለት ያስተላለፉት የ48 ሰዓት ማስጠንቀቂያ ዛሬ ሰኞ መጋቢት 14 ቀን 2018 ዓ.ም ከምሽቱ 6:44 ወይም 23:44 GMT ላይ ያበቃል። ፕሬዝዳንቱ በትሩዝ ሶሻል ገጻቸው ላይ ባስተላለፉት መልእክት ኢራን የሆርሙዝ ወሽመጥን ለነዳጅ መርከቦች ክፍት ካላደረገች አሜሪካ የኢራንን ግዙፍ የኤሌክትሪክ ማመንጫዎችና የነዳጅ ማጣሪያዎች ሙሉ በሙሉ እንደምታፈራርስ ዝተዋል። ገልፍ ኒውስ እንደዘገበው ይህ ዛቻ በዓለም የነዳጅ ገበያ ላይ ታይቶ የማይታወቅ ድንጋጤን ፈጥሯል። የነዳጅ ዋጋ በአንድ በርሜል $118 በመሻገር ታሪካዊ ጭማሪ አሳይቷል። ትራምፕ ዛሬ ማለዳ ለጋዜጠኞች በሰጡት ቃል ኢራን ሙሉ በሙሉ ትጠፋለች ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋል። የዋይት ሃውስ ምንጮችም ይህንን አረጋግጠዋል። በትላንትናው ዕለት በዲሞናና በአራር ላይ ከደረሰው ጥቃት በኋላ ዛሬ ጧትም እስራኤል በከባድ ሚሳኤል ናዳ ተናውጣለች። እንደ አሶሺየትድ ፕሬስ ዘገባ ከሆነ ዛሬ ረፋር ላይ ከኢራን የተተኮሱ ከ15 በላይ ከዮሐን ሸርካን የተሰኙ የረጅም ርቀት ባላስቲክ ሚሳኤሎች በእስራኤል በሚገኙ ወታደራዊ ካምፖች አቅራቢያ አርፈዋል። የእስራኤል መከላከያ ሰራዊት IDF ባወጣው ይፋዊ መግለጫ አሮስሪ የተሰኘው የአየር መከላከያ ስርዓት አንዳንዶቹን ቢያከሽፍም አራቱ ሚሳኤሎች ግን ኢላማቸውን መትተዋል። በትላንትና የዲሞናው ጥቃት የቆሰሉ ሰዎች ቁጥር አሁን ወደ 134 ከፍ ማለቱን የሀገሪቱ ጤና ሚኒስቴር አስታውቋል። ዘ ታይምስ ኦፍ እስራኤል እንደዘገበው የእስራኤል ከፍተኛ ወታደራዊ አመራሮች እንዴት የኢራን ሚሳኤሎች የዲሞናን አየር ክልል ሰበሩ በሚል በደህንነት መዋቅሩ ላይ ጥልቅ የሆነ ምርመራ እያደረጉ ይገኛሉ። እስራኤል ለተሰነዘረባት ጥቃት ፈጣንና እጅግ ከባድ የሆነ አጸፋዊ እርምጃ መውሰድ መጀመሯን ቢቢሲና CNN ዘግበዋል። ዛሬ ማለዳ የእስራኤል F-35 ተዋጊ ጀቶች በኢራን ዋና ከተማ ቴሄራን ላይ ተከታታይ ጥቃቶችን ሰንዝረዋል። በከተማ ውስጥ ቢያንስ 5 ግዙፍ ፍንዳታዎች መሰማታቸውን የኢራን የዜና ወኪሎች የዘገቡ ሲሆን አልጀዚራ እንግሊሽ እንደጠቀሰው ጥቃቱ ያረፈው ለሚሳኤል ምርመራ የሚያገለግለው ማሌክ አሽቱር ዩኒቨርሲቲ እና የኢራን አብዮታዊ ዘበኛ IRGC በሚጠቀሙባቸው የሚሳኤል ማከማቻዎች ላይ ነው። በተጨማሪም በናታንዝ የኒውክሌር ማበልጸጊያ ተቋም አቅራቢያ የሚገኙ የአየር መከላከያ ስርዓቶች በእስራኤል ድሮኖች መመታታቸውን የደህንነት ምንጮቻችን ገልጸዋል። የኢራን ሁነኛ ጥብቅ ቦታዎች ማለትም እንደ ናታንዝ ያሉ የኒውክሌር ተቋማትና የጦር ምርመራ ማዕከላት የኢራን ሕልውና መሰረት እጅግ ጥብቅ ጥበቃ ከሚደረግላቸው ስፍራዎች ናቸው። እነዚህ ቦታዎች መመታት ኢራን ከዚህ ቀደም የማይነኩ ብላ ያስቀመጠቻቸው የመጨረሻ ቀይ መስመሮች መጣሳቸውን የሚያሳይ ነው። ይህ እርምጃ ኢራን ከዚህ ቀደም ከሰጠችው የተወሰነ የሚሳኤል አጸፋ ባለፈ እጅግ የከፋ የወታደራዊ ምላሽ እንድትሰጥ እንደሚያደርጋት ተንታኞች ተናግረዋል። በሌሎች የዓለም ክፍሎች አስደንጋጭ ጂኦፖለቲካዊ ለውጦች ተመዝግበዋል። አጃንስ ፍራንስ ፕሬስ እንደዘገበው ሳዑዲ አረቢያ ዛሬ ጠዋት ወደ ሪያድ የተተኮሱ 2 የኢራን ሚሳኤሎችን ማክሸፏን ተከትሎ የኢራን ዲፕሎማቶች በ24 ሰዓት ውስጥ ሀገሪቷን ለቀው እንዲወጡ አዛለች። ይህም በሁለቱ ሀገራት መካከል የነበረውን ግንኙነት ወደ ታች አውርዶታል። በሌላ በኩል ኩባ ለሁለተኛ ጊዜ ሙሉ በሙሉ በጨለማ ውስጥ መሆኗን የቻይናው ሹዋን የዜና ወኪል ዘግቧል። የሀገሪቱ የኤሌክትሪክ መዋቅር ሙሉ በሙሉ በመፈራረሱ በሚሊዮኖች የሚቆጠሩ ሰዎች ያለ መብራት ይገኛሉ። በተጨማሪም የዓለም አቀፉ ኢነርጂ ኤጀንሲ IEA
በዛሬው ሪፖርቱ በመካከለኛው ምስራቅ ጦርነት ምክንያት እስካሁን 40 የሚሆኑ ኃይል ተቋማት ጉዳት እንደደረሰባቸውና ይህም ለዓለም ኢኮኖሚ ታላቁ ስጋት መሆኑን አስጠንቅቋል። ዓለም አሁን ያለችበት ሁኔታ ዲፕሎማሲ ቦታ ያጣበትና ጉልበት ያላቸው ሀገራት ብቻ የራሳቸውን ፍላጎት የሚያስተናግዱበት ሆኗል። የሚቀጥሉት ጥቂት ሰዓታት የትራምፕ ዛቻ ተግባራዊ መሆን አለመሆኑን የምናይበት ወሳኝ ጊዜ ይሆናል። አብራችሁን ስለነበራችሁ እናመሰግናለን። ትኩስና ፈጣን መረጃዎችን ለማግኘት ቻናላችንን ሰብስክራይብ፣ ላይክ ያድርጉ። ሰላም ዋሉ።